በሀብታችን ምክንያት ንጹህ እንቅልፍ እንኳን ተኛ እኛ ከልካችን ላናልፍ በልካችን ልንኖር ነገር ግን ያለና ሀብት እንቅልፋችን ይከለክልብናል። ያለና ሀብት አገልግሎታችን ይጋርድብናል። ያለና ሀብት ከእግዚአብሔር ጋር እንዳንገናኝ እንስሳ እንዳንገባ እንዳንቆር ይከለክለናል ሀብታችን። ስለዚህ ያን ያስተምር ዘንድ ለእንዲህ አይነቱ ደካማ ሰው አርአያና ምሳሌ ይሆን ዘንድ ኒቆዲሞስ በሌሊት መጣ። እዚህ ሶስት መሰረታዊ ነገር ባለስልጣኖችን አርአያ ለመሆን ለሊቃውንቱ አርአያ ለመሆን ተማርና ለሚሉት ሁሉ አርአያ ለመሆን ኒቆዲሞስ ወደ ክርስቶስ መጣ። ለባለሀብቶቹ ሀብት አለን ክርስቶስ አያስፈልገንም ለሚሉት ሁሉ አርአያ ሊሆናቸው አርአያ ሊሆነን መጣ ወደ ክርስቶስ። ረሴኒ ከመ ኒቆዲሞስ ማለት ይሄ ነው ወገኖች፣ እንደ ኒቆዲሞስ አድርገን። አዎ ሐዋርያቱ 3 ዓመት ከ3 ወር አብረው እየዋሉ አብረው እያደሩ ተምረው መስክረው ሁሉን ነገር አውቀው በቀራንዮ በተሰቀለ ጊዜ ግን አንድ አልተገኘም። ከዮሐንስ ወልደ ነጎድጓድ በቀር ሌሎቹ አልተገኙም። መጨረሻ በሌሊት ተምሮ ግን በሌሊት የተማረው ኒቆዲሞስ ግን ስጋውን አውርዶ እንዲቀብር እንዲገንዝ እድል ተሰጠው። ይህን እድል አገኘ። መታደል ነው ወገኖች፣ ይሄ ነው። ስለዚህ ወደ ኢየሱስ ክርስቶስ በሌሊት የመጣበት ዋናው ትልቁ ሌሊትን አባቶቻችን ሲተረጉሙት ሌሊት ማለት አላዋቂነትን የሚያሳይ ነው። ስለዚህ ማንኛውም ሰው አላዋቂ ቢሆን ወደ ክርስቶስ ይጠጋ ሲል ሌሊት የተባለ በችግር ጊዜ ነው ወገኖች። በችግራችን ጊዜ ወደ ማን መሄድ እንዳለብን ነው የሚያሳየን። ይሄ ወደ ክርስቶስ መሄድ እንዳለብን የሚያሳይ ነው። ሌሊት የተባለ በሐዘናችን ጊዜ ከክርስቶስ ጋር እንድንሆን ነው። ሐዘን የምንረጋጋው ከሐዘን የምንጽናናው በክርስቶስ እንደሆነ ሲያስረዳን ነው። ስለዚህ ወደ ክርስቶስ ፍለጋ የመጣው ኒቆዲሞስ ክርስቶስን ፈለጋ እንደሄደው ሁሉ እኛም በችግራችን ጊዜ ከክርስቶስ ውጭ ሌላ ችግሩን ሊፈታው እንደሌለ መረዳት እንድንችል ምሳሌ ሊሆነን አርአያ ሊሆነን ኒቆዲሞስ ወደ ክርስቶስ መጣ በሌሊት። ረሴኒ ከመ ኒቆዲሞስ፣ እንደ ኒቆዲሞስ አድርገን ማለት ይሄ ነው። ኒቆዲሞስ ወገኖች እግዚአብሔርን ፈልጎ አግኝቶ ይህን ምስጢር ከተረዳ በኋላ ስለ ምስጢረ ጥምቀት ስለ ሁለተኛው መወለድ ክርስቶስ ካስረዳው በኋላ ከዛ በኋላ የአይሁድን ስርዓት ሁሉ ትቶ ከክርስቶስ ጋር መሆንን የመረጠው ወገኖች። ስለዚህ እኛም በስተ መጨረሻ ቀን በተባለው በእድሜያችን ብዙ ቀን ባሳለፍንበት የሰራነውን ስራ ሁሉ መጨረሻ ላይ ከክርስቶስ ውጭ ከሆነ ከንቱ እንደሆነ ሲያስረዳን ነው ወገኖች። የመጨረሻው ሀብታችን የመጨረሻው ርስታችን ክርስቶስን እንደምንወርስ ሲያሳየን ነው። ሌሊት ስንት ኃጢአት በሚሰራበት ሰዓት ሌሊት ስንት በዚህ ዘመን ስታዩት ቀን ከሚሰራው ኃጢአት ይልቅ ሌሊት የሚሰራው ኃጢአት እጅግ በጣም የበዛና የከፋ ይሆናል ነው። በዚህ ጊዜ ሰው ኃጢአት በሚሰራበት ሰዓት እርሱ ግን ከክርስቶስ ጋር ተገናኘ። ረሴኒ ከመ ኒቆዲሞስ። ሰው ኃጢአት በሚሰራበት ሰዓት ሰው ከኃጢአት ጋር በሚታገልበት ሰዓት በዚያን ጊዜ ወደ ቤተ ክርስቲያን የሚመጣ እርሱ ኒቆዲሞስ ነው ወገኖች። ሰው እንቅልፍ ተኝቶ እስቲ አስቡት። በዚህ ሰዓት እስከዚህ ሰዓት እኮ የምንተኛበት ሰዓት አለ። እስከዚህ ሰዓት እኮ ተኝተን ልናረፍ እንችላለን። አንዳንድ ጊዜ ስራ በሌለ ሰዓት ግን አስቡትና ዛሬ አሁን እስካሁን ድረስ የቆየነውን የአገልግሎት ምስጋና እስቲ አስቡት። በዚህ ሸፍነ ነው ነበር ለካ በመተኛት ያሳለፍነው የምናሳልፈውን ነገር እንደ ኒቆዲሞስ መጥቶ በሌሊት ተገኝቶ ማስቀደስ ግን ኒቆዲሞስ መሆን። ስለዚህ ይህንን አርአያ ሊሆነን ምሳሌ ሊሆነን ኒቆዲሞስ ወደ ክርስቶስ በሌሊት መጣ። እንደ ኒቆዲሞስ ያድርገን ሁላችን ነው። እንደ ኒቆዲሞስ ክርስቶስን ፈልገን ከክርስቶስ ጋር ተገናኝተን በጨለማው ሂደን ብርሃን ወጥቶልን በሐዘናችን ሂደን ደስ ብሎን ፍርድ ተጓሎብን አዝነን ወደ ክርስቶስ ሂደን ፍርዱ ተቃንቶልን እንድንኖር የእግዚአብሔር ቅዱስ ፈቃዱ ይሁን። በሌሊት ሂዶ ክርስቶስ
በሌሊት ወሌሊት ጨለማ ነው። በጨለማው ሂዶ ብርሃኑን አገኘ። ወገኖችኛ ሲጨልምብን ሲጨንቀን ወደ ክርስቶስ ሄደን መፍትሄ ረፍት እናገኛለን። ወገኖች ክርስቶስ ረፍት ነው። ክርስቶስ ሰላም ነው። ሰላም ስናጣ ረፍት ስንፈልግ በዚህ በጨለማው ውስጥ ሆነን ክርስቶስን እንፈልገው። በዚያ ጊዜ ሰላም እናገኛለን። ኒቆዲሞስ ያደረገው ይሄ ነው። ኑሮ አልስተካከልልን ብሎ ረፍት ስናጣ ሰላም በዚህ ዓለም ያለው ነገር ሁሉ ሲያስጨንቀን እንደ ኒቆዲሞስ ወደ ክርስቶስ እንምጣ። ክርስቶስ ሰላማችን ነው። ክርስቶስ ረፍታችን ነው። በቃ ከእርሱ ውጭ ሌላ ሰላም የለም ወገኖች። ሌላው ለጊዜ ነው። እርሱ ግን በዚህም በዛኛው ዓለም ነው። ሲፈልግ በስጋችንም የመጨረሻው ግን ነው ነፍሳችን።